በሀገራችን የሚገኘው በኪዮግራፊ አማካኝነት አዘጋጅተውት ፓተርኑን እንዴት ቀድሞ ወደ እናንተ እያዘጋጁላችሁ ይገኛሉ። የፓተርኑ ስያሜ ኢልጎግ ይሰኛል። ኢልጎግ ፓተርን በኢንተርናሽናል ቴኳንዶ 24 አርቶች 5ኛ ደረጃ ላይ የተቀመጠ አርት ሲሆን በውስጡ 38 እንቅስቃሴዎች አሉት። እንቅስቃሴውን የምትከታተሉት ይመስላል። ኢልጎግ አመሰግናለሁ። ስምም አለበት። ስሜ ሙሳሞን ባህሩ ሀሰን ይባላል። እሺ በጣም አመሰግናለሁ። ዛሬ ያስመረካቸው ተማሪዎች እንግዲህ ያየው ነበርና ለስንተኛ ጊዜ ያስመረካቸው ናቸው? ለስምንተኛ ጊዜ ነው ያስመረኳቸው። እስከ ሰከንድ ጋር ነው ያሉ። ደስ ይላሉ። በጣም ጥሩ ሁኔታ ላይ ነበር። ትርኢትም ሲያሳዩን ነበርና እስቲ እዚህ ስልጠና ውስጥ ምን ነገሮች ነው የሚማሩት? የምናስተምረው ትምህርት በዋነኝነት ስነ ምግባር ነው እኛ ጋር በተለይ። ከዛ ባለፈ የቴኳንዶ መርሆችና ስነ ምግባሮች አሉ። ከነሱ በዘለለ ነው የቴክኒክ ስራዎችን የምንሰራው። በመጀመሪያ ደረጃ የምንሰራው ግን የቤተሰብ ማክበርን፣ ትልቆችን ማክበር፣ ትንሾችን ማክበር ላይ ነው ዋና የምንሰራው። ከዛ በኋላ ነው ወደ አርቱ የምንገባው ማለት ነው። እስቲ ልጆችና ቤተሰብን አሳምኖ ወደዚህ ስፖርት ለማምጣት ያደረጋችሁት ጥረት ምን ነበር? እኛ ያደረግነው ጥረት በክለባችን ውስጥ እውነት ለመናገር በጣም ከሚገባ በላይ የሚሰሩ ስራዎች አሉ። ለምሳሌ ካሉኝ 40 ተማሪዎች በነፃ የሚሰሩት 20 ወይ 15 ተማሪዎች አሉ። ወላጅ አልባ በነፃ ነው የምናሰራው። ማስታወቂያችን ላይ ማየት ትችላለህ። የአካል ጉዳተኛ ወላጅ አልባ የሆኑ ወይ አባት ወይ እናት የሌላቸው በነፃ ነው የምናሰራው። ሌላው እነሱን ለማምጣት እኛ ጥረት የምናደርገው በስራ ነው። ሌላ እንትኖች ተጠቅመን አይደለም። በምንሰራው ስራ ተማርተው በራሳቸው ጊዜ ይመጣሉ። ያንን እንደምንመለከተው እንግዲህ ደረጃ ስትሰጡ ሰርቲፊኬትም ስትሰጡ በዲሲፕሊን ችግር ያለባቸው ልጆች ደረጃቸው ሲቀነስ ነው ያየነው። እስቲ የዚህ አሰራር እንዴት ነው? የዚህ አሰራር እንደነገርኩ ነው 50% የስነ ምግባር ስራ ነው በተለይ ማስተምረውና በዚህ አመት በነገራችን ላይ ውድድር ላይ ጥሩ ውጤት ነው ስታመጣ ነበር። በዚህ አመት 2 ወርቅ ሜዳሊያ ኦሮሚያ ላይ፣ አዲስ አበባ ላይ ጥሩ ውጤት ነው ያመጣችው። ግን በስነ ምግባር ላይ ያላት የአሰልጣኝ አቀባበል ስለማትቀበል ብላክ ቃበቶ ነበረች። መልሼ 1 አመት ወደ ቀይ ቃበቶ ነው የቀነስኩባት ማለት ነው። በነበረችበት ቤልት ነው ያደረኩት። ምክንያቱም እኔ ማስተምረው ስነ ምግባር ነው። ያን ስነ ምግባር ደግሞ የሚጥሰው ያ ቤልት ይገባዋል ብዬ አላስብም እንደኔ። ስለዚህ በስነ ምግባር ደረጃ ምንም አንደራደርም እያላችሁ ነውና እስቲ እነኚህ ተማሪዎች ሳይበተኑ ስፖርቱን እንዲቀጥሉ ኢንተርናሽናል ትምህርት ቤቱ ምን ቀጣይ ስራዎችን አቅዷል? ቀጣይ ስራዎችን ያው ከፊት ለፊታችን እኛ ጥረት አድርገን የምንሰራው ውድድር፣ ትልቁ ታርጌታችን ውድድር ነው። አዲስ አበባ ላይ ምናልባት ሚዲያም ላይ ሰምተህ ሊሆን ይችላል የምናመጣው ውጤት በጣም የተጋነነ ባይሆንም የተሻለ ነው። ለምሳሌ ዘንድሮ ኦሮሚያ ላይ ባረግነው ውድድር በፋይት ሻምፒዮን ሆነን ነው የወጣ ነው። አላማችን አንድ አድርገን የምንሄደው ውድድር ነው። በቃ ባጭሩ የክለቡን ስም ለማስጠራት ጥረት የምናደርገው ሌላ አላማ የለም። በጣም ጥሩ። እንኳን ደስ ያላችሁ፣ እንኳን ደረሳችሁ ማለት እፈልጋለሁ። እንኳን ደስ ያላችሁ ማለት የምትፈልጋቸው ሰዎች፣ አስተዋጽኦ ያደረኩልህ አካላት ካሉ ማመስገን ትችላለህ። ኦኬ፣ በዚህ ፕሮግራም ትልቅ ሚና ስትሰራልኝ የነበረ ውዷ ባለቤቴ ናት። እሷ የቴት እንዲቶንክ እንዴት አረፈት እያለች ጥያቄ ስትጠይቀኝና በርታተን ከስተለኝ የነበረች ውዷ ባለቤቴ ናት። በመቀጠል ሲኒየር ተማሪዎች ነገ ከነጎዳ ሳይሉ ጠዋት ግቡ ስላቸው ጠዋት ማታ ግቡ ሲባሉ ማታ ይሄን ፕሮግራም ያዘጋጀነው በጣም ባጭር ሰዓት አስበነው አይደለም። ያው ልምድም ነው ጥረት በመናረገው ጥረት ነው ይሄ ነገር እየተሰራ ያለው እና የተማሪ ወላጆች እና ሲኒየር ተማሪዎች እንኳን ደስ አላችሁ፣ እንኳን አደረሳችሁ። በነበረን ጊዜ አመሰግናለሁ። እኔም አመሰግናለሁ።